ወንጂ? አዎ ወንጂ። እዛ የሆላንዶች ቤት የሚባል መኖሪያ ቪላ ያለው አንድ ወዳጅ አለኝ። ለ6 ወር ከሀገር ውስጥ ስለማይኖር እዛ ትሆኛለሽ። ከዛ በፊት እኛ እንደምንም የውጭ ጉዞሽን እንጨርሳለን። አባ ትምህርቴስ ይቀራላ እና ከህይወትሽ ይበልጣል። ልጁ እኮ ያለው እስር ቤት ሳይሆን የአእምሮ ሕክምና ሆስፒታል ውስጥ ነው። ሊያውም በአንድ ጠባቂ። አምልጦ ቢመጣና አንድ ነገር ቢያደርግሽ የማን ያለህ ይባል ነው። እንዴ አባ ወንጂ እስከ መምጣት ማን ይከለክለዋል? ይኸውልሽ እኔ ልጅ እኛ ያሰብነው ውጭ ሄዳለች ብለን አስወርተን ድግሱን አዘጋጅተን አባትሽ ወደ አየር መንገድ እንደወሰደሽ አድርገን ወደ ወንጂ ሸኝቶሽ እንዲመለስ። ሀሳባችንን ደግሞ ለመደበቅ እዛ ይሻላል። ትንሽ ከተማ ስለሆነች ማንም አይጠራጠርም። እንዴ እናንተ ሰዎች ግን ምን ናቅቷቸዋል? እንዴ ኮሌጅ የሌለበት ከተማ ሄጄ ምን ልሰራ ነው? አንቺ ስርዓት አትይዥም እንዴ? ትምህርቱን ትተሽ መጀመሪያ በህይወት ቆይ ነው የምልሽ። አሁን ነጭነጭሽን ትተሽ የምልሽን በስነ ስርዓት አዳምጪ። ይሄ ምክር ሳይሆን ትእዛዝ ነው እኮ። እንደ ሁልጊዜ ምን አልሽ አንቺ? እስቲ ቁጣውን ተወውና ነገሩን ንገራት። ልጅቷ እኮ እስካሁን ድረስ ከድንጋጤ አልወጣችም። ምን ትደነግጣለች? ብትደነግጥ እንደዚህ ትከራከራለች? ለማንኛውም ስሚ፣ የአቶ ቡልቻ እህት እዛ ስላለች የሷ ልጅ ተቀብሎ ያስተናግድሻል። ከ3 ቀን በኋላ የሽኝት ፕሮግራም እናዘጋጃለን። ትሄጃለሽ። ወይኔ እኔ እዚህ ረስቼው ጨልጣለሁ። እንግዷ ደወለች። አንዴ ቆይ እስኪ ዝም ብለሽ። ሄሎ አከብሬ እንደምን ነሽ? ነጋ የት ደረሽ? አሃ እዚህ አዳማ ልትደርሺ? ወይኔ ሄሎ በቃ እየወጣሁ ነው። ወንጂ ማዞሪያ ጋር ስትደርሺ ውረጂ። ለረዳቱ ነገር ይነግርሻል። ጉያስ የባጃጅ ቁልፍ ስጠኝ። አንዱ በእንጀራ ማሉማ የርጋሉ አስባይኮ ማሉማ ወደና ደበገሊ ባቱን አንዱ በእንጀራ ማሉማ የርጋሉ አስባይኮ አንዱ በእንጀራ ማሉማ አሎ እየመጣን ነው። ውይ እኔ እናት መስኪ በቃ የሆነ ድግስ የሆነ ዛፍ ጉድ ላይ እናጠብቂ። መጣን ወይዘሪት ዊንታ። አዎ ምን ነው? አውቄሻለሁ። መጀመሪያም እንደ እኔ ቁርምት ብለሽ ሳይሽ ነው ያወቅሁት። ይቅርታ በፀሐይ ቀቃብሻል። መቼም ዶሮ እንደዚህ አይቀቀልም። አላውቅሽኝም እንዴ? ረብራ ነኝ እኮ። አውቄያለሁ ማለት አሃ ጋሪውን ተበድሬ ነው የጓደኛዬ ነው ማለት ለአንቺ ለመድረስ ጋሪ ተበድሬ። አሁን ምን ላድርግ? የጉያ ባጃጅ ቤንዚን ጨረሰች። ከዚህ በላይ ፀሐይ ከሚመታሽ ብዬ በዚህ ከች አልኩልሽ። ችግር አለው እንዴ? አይ ችግር የለም። እንደዛ ይባል። የት አልሻንጣሽ? አሃ ካና ማን ይነበራ? እንዴት ምን ነው? እንዴት እኔ እያለሁ አንቺ ዝቅ ብለሽ ዕቃ ታነሻለሽ? አንቺ እኮ እንግዳ ነሽ። እሺ ላግዝህ። እንደዛ ነው ይባል። ወይኔ አዙረህ እንዴ? ምን ትንሽ እኮ ተገልብጠሽ ማለት ተገልጠሽ ሳይሽ ትንሽ ምን አደረገ? ይህን የመሰለ ፊት አሁን ይሸፈናል? ስንት የሚሸፈን ፊት እያለ ይህን ትሸፍናለሽ? ምን አልከኝ? ኧረ አንሄድም። አትምጣ በእናትህ። እየመታሁት አይደለም፣ ነዳጅ እየሰጠሁት ነው። የምሬን ነው። አትደብቅ። አለንጋ ማለት ለጋሪው ባህላዊ ነዳጅ መስጫ ነው ብሎኛል ባለጋሪ። ምን ላድርግ? አንቺም ዝም ብለሽ ጥለሽ ስትሄጂ ነቃ እንድትይ ብዬ ነው። አንተ ስራ ምንድን ነው? መኪና አስመጪና አከፋፋይ ነው። ኧረ እራሱ ቀለልሽ ነው። አገዳ ቆራጭ ነኝ። አገዳ ቆራጭ? ወንጂ ስኳር ፋብሪካ ውስጥ 1ኛ ደረጃ ሸንኮራ አገዳ ቆራጭ። አልተዘጋም እንዴ? ተዘግቷል አላችሁ? አልተዘጋም። ይብላኝ እንደዚህ እያሉ ለሚያማሩት እንጂ ይሰራል። ቢሞትም እያጣጣረም ቢሆን ይኖራል አለ ወደፊት። ይቅርታ፣ ይሄ ጉዳይ ስለሚረብሸኝ።
ማንሳት የማትፈልገውን ስላነሳሁ ይቅርታ። አስደነገጥኩሽ? ይቅርታ። አልደነገጥኩም። ካስከፋሽ? ይቅርታ። አልከፋኝም። እሺ ፈገግ ካስባልኩሽ? ፈገግ አለ። አዎ እንደዚህ ፈገግ ስትይ ነው የሚሻለው እንዴ። ይሄን የተጨቆነ ፊት ይዘሽማ ወንጀል አንገባ እንዴ። ደግሞ ያለ ሻርፕ ያምርብሻል። ለምን ነው የምትሸፈኝ? ምን ልታረግ ነው? ላነሳው ነው። ኧረ ቆይ ሰው ጋር ብንደውል አይሻልም? በዚህ ጨለማ ቢመጣብንስ? ታዲያ እሱን ፈርተን እዚህ ልናድር ነው እንዴ? የኔ ፍቅር ነይ እንሂድ። ነይ። ኡፍ ምንም አትሆኝም አልኩሽ እኮ። አባትሽም ፖሊስ ማንም ሰው የሌለበት እንጂ እሺ። በቃ በፈጣሪ እባክህ ምን እያደረክ ነው? ምን እያደረክ ነው? በፈጣሪ ተይ። ነይ ፍቅር። አንካከም እንዴ ዊንታ ልጄ አንቺ ነሽ? ትንሽ ረጅም ነው ታሪክ። አንቺ ይሄ ነገር ብሸፍኝ ሳይሻል አይቀርም። የሰው ላይ እኮ ተጎልጉሎ ወጣ እንዴ። ኧረ ሸፍኝ። አርቤ በተናል በተናል። ምን እያልከኝ ነው? አዎ ከሆነች ቀይ ቆንጆ ልጅ ጋር ጋሪ ላይ ተቃቅፈው ምን ተቃቅፈው ተለጣጥፈው ሲሄዱ በአይኔ በብረቱን ያየሁት እኮ የኔ ራብራ ነው ከሌላ ሴት ጋር በጭራሽ ላምን አልችልሽ። ወደ ልትጂ ነው? አጥ ብዬ እጂ ማንነቷን ጠይቋለሁ። እኔ ተናኘኝ ማን እንደሆንኩ አታውቀኝም። ማሳያታለሁ። እንደዚህማ አይሆንም፣ እንደዚህ አይሆንም። ስትረጋጊ እሱን ለብቻው አግኝተሽ ብታናግሪው ነው የሚሻለው። በዚህ ሁኔታሽ እናትየው ካዩሽ ለአንቺ ያላቸው አመለካከት ጥሩ አይሆንም። ነይ ግቢ። እንደ ቤትሽ አትሳቀቂ። ነይ ሌሎችን ክፍሎች ላሳይሽ። በቃ ይልሽ ሰራተኛዋ ነገ ይልሽ መጣ። እረፍት አግኝቻሽ ረብራ ወይ ግን እንዴት እንደማመሰግን አላውቅም። ኧረ አንቺ ሆነሻል። ዝም ብለሽ እረፍት አድርጊ። ችግር ካለ ደውዬሽ አንድች ብለሽ እንዳታስቢ።
ስለተቆጣሁሽ ስላስገደድኩሽ እንዳትቀየሚ። ለአንቺ ብቻ ሳይሆን ለሁላችንም ለቤተሰቡ ስል ነው። እኛ የምንኖረው አንቺ ስላለሽን ነው። ከሁሉ በፊት መኖርሽ ይቀድማል ልጄ። አባ ለምን አረብ ሀገር አልሄድም? ከዚህ ሁሉ ገጠር ከመሄድ ቢያንስ አረብ ሀገር ቤት ይሻለኛል። ልጄ እኔ በህይወት እያለሁ በፍጹም አረብ ሀገር ሄደሽ እንድትሰሪ አልፈቅድም። ያለኝን ቅሬት ሁሉ ሰብስቤ አንዱ አውሮፓ ሀገር እልክሻለሁ። እሺ በቃ አሁን ልሂድ። እሺ ግን ሁል ጊዜ አንድ ነገር አስታውሽ፣ እዛ ሄደሽ ገጠር ተጣልኩ ብለሽ እንዳይከፋሽ። ገንዘብ ትፈልጋለህ? ብር ትፈልጋለህ ብያለሁ። ብር ማይፈልግ የለም። ሻጣው ለመሆኑ መድኃኒት ይወጣል? ወስጃለሁ። ዝም ብላችሁ እኮ ነው የምትለፉት። እኔ ጤነኛ ነኝ። ይልቅ አንተ ችግር ውስጥ ያለ ትመስላለህ። እርዳታ ያስፈልጋል። ዛሬ ደግሞ ጥሩ ላይ አመሰግናለሁ። ና ያስፈልገው። ሂድ ከጓደኞች ጋር ትጫወት። ባለቤት ገንዘብ አምጣ እያለች እያስቸገረች ነው። ምንድን ነው የምታወራኝ? ያማል አሜን ራሱ ምንድነው ማለት ታማሚ ነው። ሳይክል የሆነ ሰው ካሁን በኋላ ዞር ብለህ እንዳትል። ይኸውልህ አንድ ዕቃ ካመጣልኝ 10 ሺህ ብር እከፍልሃለሁ። እሺ 20 ሺህ ብር። ሌላ አንድ ዕቃ ከደገምከኝ ደግሞ እጥፍ 40 ሺህ ብር። ምንድነው ማመጣልህ? ትናንትና በጣም ነው የምመሰገነው። አካና ማን ይረብራ? ለምን ነው ምስጋናው? ደስ በሚል ሁኔታ ተቀበለ። ይሄ እኮ ምስጋና የሚያስፈልገው ነገር አይደለም። ሁሉም ሰው የሚያደርገው ነገር እኮ ነው። ይሁን እኔ እንደዛው ማለት ያውቃለሁ። ደግነትና እንግዳ ተቀባይነት በእኛ በኢትዮጵያ ላይ እንዳይጠፋና እንዳይፋቁ ነው በልባችን የታተመ ጉዳይ ነው። በልብ ያለውን በመሸፈን ማጥፋት ይቻላል። ይሄን በፍጹም ይጠፋል ብዬ አላስብም ይመስለኛል። እውነት ለማየት ፈልጌያለሁ። ድንገት እሷን መንገድ ላይ ሳገኛት ነው የተመለስኩት። የእውነት ይኸው እናቴ ትሞት ከፈለግሽ ልማልልሽ። እሷ ናት ሰራተኛዋ። እሺ ማለት የምትፈልጊውን ነገር ምናምን እሷን ጠይቂያት። እሺ ቻው። እሺ ቻው። ሰላም
የኔ ልጅ አንቺ ልጅ እዛ ባዶ ቤት ከምትሆን እዚህ ከኛ ጋር ስትጫወት ብታድር አይሻልም? አሪ የከተማ ሰው ብዙ ነገር ብቻውን ልምድ፣ ብቻውን ማውራት፣ ብቻውን መተኛት፣ ብቻውን መብላት፣ ብቻውን ብቻ ማውራት እኮ እብደት ነው ልጄ። ምን ነው ሁሉ ነገር ለብቻ ሰው ጠፋ? ሰው የሆነ ሰው አዎ ልጄ፣ እኔ አንተ ነገር ምንም አይገባኝም። ይልቅ የተናኘ አባት ሲፈልጉ ነበረ፣ ስቆይባቸው ነው የሄዱት። አካለ ማለራ ብራ ምንድነው የሚያናግሩኝ? እኔና እሷ ተጣልተን የለ እንዴ? የእሷ ላይ ደግሞ ሰማይ ሊነካ ደረሰ። ቆይ አርሜ እነሱ እንደዛ ቢሉ አንቺ አሁን ማግባት አይፈልግም ብለሽ አትነግሪያቸውም እንዴ? የኔ ልጅ ለምንድን ነው እንደዛ ምላቸው? ዛሬ አግብታ ነገ በሞት እኔ ደስታውን አልችለውም። ደግሞ እዚህ መጥታ አልቅሳ ይቅራባ ብለናቸው አልነበር እንዴ? ምን ተፈጠረ? አንቺ እኮ ብዙ የማታውቂው ነገር አለ። ልጅቷን እኮ ስለማታውቂያት። ምንድነው ማላውቃት? እችን የመሰለች ልጅ እንደው ወረት አለቀብኝ በለኝ እንጂ። ሀርሜ ለምን በምርጫው ትገቢያለሽ? እሱ እኮ ራሱ በራሱ መወሰን ይችላል። ተባበራችሁብኝ ማለት ነው? ስፖርትማ መጀመር አለብኝ። እኔ ማለት ልጅቷን ካልሲ አላየሽ? እራት እኮ አጥቼ ነው። ቅርጽ ትሰራለህ ቅርጽ የለ ሰላም እንዴት ናችሁ? ሰብስክራይብ ያደረጋችሁ ጠብቁ። እንደምትወዱት ተስፋ አለን። ባይ። ሰላም እንዴት ናችሁ? የዩቲዩብ ቻናል ተከታታዮቻችን የደውል ምልክቱን ይጫኑ፣ ሰብስክራይብ አድርጋችሁ ጠብቁን። ሰብስክራይብ ያደረጋችሁ ተከታተሉን። እናመሰግናለን። ቀዳማይ ስቱዲዮ እዚህ ነን። ምንድን ነው? ምን ሆንሽ? ካልጋ ላይ ወደቅሽ እንዴ? እንደፈራሁት። እኔ እኮ ሀሳብሽን ጥለሽ አትተኝ ብዬሽ፣ አንቺ ሀሳብሽን ጥለሽ ለጥ ይባላል። እንደ በረኛ ተጋሪ ስትወሩና ልጄ አፋፋላለች መሰለህ። ትቀልዳለህ? እውነቴን ነው። አቦችስ የምትገርም ናት። በእናትህ ለሰው ብላ ለነፍሷ ማትሳሳ። ዝም ብሎ ነው ጎትቼ ነው ያወጣሁት። ግን ባለጋሩ ሲጮህብኝ ትንሽ ተደናግጬ ነው ለሚያለኝ። ብዙ አይደለም። አንቺ እንደዛ እንደ ቦቢት ወረሽ ትገጫለሽ እንዴ? ምስጋና ለማሳነስ ነው? ተዋት በና። ፈረሱ ራሱ እንደዚህ ትከሻዋል መታ እያደረገ ኮርቼብሻለሁ። ጀግና ጎበዝ ነሽ። እሳት አደጋ ምናምን ሰርተሻል እንዴ? ሲላት አልሰማው መሰለህ። ተው እባክህ። ሌላስ የሰማው ነገር የለም? ለምን ልጅሽ አልጠፋም ወድጄሻለሁ ምናምን ሲላት አልሰማህም? እንደዛ እንኳን አልሰማሁም። ባይሆን ይስልሽ በላይ ውድልን እድልሽ ናት ሞክሪ ምናምን ሲላት፣ ኧረ በቃ እንዴ ምን ይቀመጣል? አይዞሽ
ከስራ ስመለስ አይሻለሁ። እሺ እሺ የሴት ብሔራዊ ቡድን ምን ያህል ይላል? ቆይ ውጭ ነው። አንተ አማል እንዴ? አያመኝም። ምን ነው እንደዚህ ታሽጋ ያያ ጥላት ልትሄድ ነው? በእናትህ ትንሽ አታስብም? ስራው ነገር አይደርስም? 2 ቀን ሳልገባ ስለቀረው ነው እንጂ ባሪ ደስ ይለኛል። እኔ ግን አንድ የፈራሁትን ያየሁትን ነገር ልንገር። ልጅቷ ላይ እነ ድሪው አይናቸው ሳይተው አይቀር። አዎ እነሱን እያየሁ እኮ ነው እኔ ህፃኗ ጋር ስር የገባችው። የምርህ ነው? ስለዚህ አንድ ነገር ማድረግ አለብኝ ማለት ነው። አንተም እንዳባት ለህግ አልገዛም ብለህ አንበስክ አይደል? ከኔ በላይ አዋቂ የለም፣ ከኔ በላይ ላሰራልክ ጭራሽ እንድትድን ብለው ቢምሩ ሆስፒታሉን ሰብረህልኝ መጣ አይደል? አያቴ ለምን አትተኝ? በቃ ምንም ነገር ማውራት አልፈልግም። አንድ ያናግሪያት ልጣና አወራሻለሁ። አንተ ልጅ አድብ፣ እሷ አትፈልግህም። ሰው ወዶ ነው እንጂ በግድ አይሆን። የፈለገ ነገር ይመጣታል እንጂ እሷ የኔ ናት። ሰማይና ምድር ለምን ከፍና ዝቅ አይሉ? ደግሞ ለእሷን ያውቅላል። እንግዲያው ቁርጥህን ወቅ። እሷ የለችም። የለችም? አዎ። ማለት ምን ማለት? አንተና ለማየት ብላ ሀገር ለቃ ሄዳለች። አንተ ያለህበት አልኖርም ብላ ሀገሯን ለቃ ደንማርክ የሚባል ሀገር ሄደች። ማ ምንታ? ወይ ለምን ጠለሽኝ? ይችላል ተውጪኛለሽ እኮ ታፈቅረኛለሽ። አያቴ እንደ ጠላ ሰው ጠላኝ ስትይ ለምንድን ነው ዝም ያላችሁት? አያቴ ለምን አልነገርሽኝ? ለምን? እኔ እኮ ያለ እሷ መኖር አልችልም። እሷም እኮ ያለ እኔ መኖር አትችልም። ለምን? ልጥራላችሁ በጉልበት ዘግቼ። አያቴ እባክሽ ከያዙኝ አሳልፈው እዛ ሆስፒታል ነው የሚሰጡኝ። እባክሽ አያቴ አሳልፈሽ እንዳትሰጪኝ እባክሽ። ይፍጠኑ ዘለው እንዳይገቡ። መጀመሪያ ከበውን ስለነበረ ዘለው ሳይገቡ ከሰጠናቸውም እኛን እናሳልፈን የምንሰጣቸው። ስማ ታማሃል ብዬ ነው አሳልፌ የማልሰጣቸው። አንተ ጥግህን ይዘህ የምትቀመጥ ከሆነ ጥግህን ይዘህ ተቀመጥ። አንድ ነገር አደርጋለሁ ብትል ራሴ ነኝ አሳልፌ የምሰጣቸው። ስሚ ጭና ላይ አንድ ነገር እንደው ፍንጭ እንዳይፈጥ አስተካኪ። አንተ ደግሞ እሱን ውሰድና ይዞት የመጣ የፖሊስ ልብስ አለ አይደል? እሱን ያዝና ምድር ቤት ወስደህ ቆልፈህ ቁልፉን ይዘህልኝ ና። እናንተ እሱን እስከምታደርጉ ድረስ እኔ ፖሊሶቹን እያነጋገሩ ጊዜ እገዛላችኋለሁ። አየኸው? የሚገርም ነው። ማን ያነሳት? አንዱ እዛ የነበረ ልጅ ነው። የወንድ ልጆች ተቀባብሎ ሼር አድርጎ ፌመስ ሆናለች። እውነትም እንደ ቦቢ። ወይ ጉድ! ጀግና ናት። አራንቹ ሰጅልኝ እንዴ! ምን እዚህ ሌላኛ መጣ ነው የሚጥለኝ ነው። የኔ መምጣት እየጠበቁ ነው የሚታጠው። ወይኔ አንተ
ወጥ የለም እንዴ? አስደነገጥኩሽ? ልቤን አስተፍተኝ ነበርኩ። ምንድነው ያንቺ ልብ ምራቃት እንዴ? ዝም ብለሽ መተፈል እንኳን የሰው ራቁት አይቻጥፍ። የሰው ራቁት የማንን አየ ደግሞ? የማንን አየው? አንተ አሃ ወይኔ የኔ ነገር እኮ በዛ ጋር እኮ ሳልፍ ትንሽ የሰራተኛ ሽት ከሽቷል ብቻ ነው ያየሁት። ሌላ ነገር የምር አላየሁም። ዛሬ በዛ መስኮት መጣ። ያው ምን ላድርግ በቃ በዛ ጋር ሳልፍ ይሄ አንገቴ እንደዚህ ጎትቶ ይወስደኛል። እንደው ፈልጌ እኮ አይደል። ለአንገትህ ንገረው። አንዴ የተሰራ ስህተት ተደጋግሞ አይሰራም በለው። እሺ ነግሮ ግን የሚሰማ አይመስለኝም። ደግሞ ኬጅ ውስጥ ስራ አግኝቼልሻል። እውነት? አዎ ምን ነው እውነትህ ነው? አመሰግናለሁ። እንዴ ኬጅ ውስጥ እኮ ነው ያልኩሽ፣ አየር መንገድ አላልኩሽም እንዴ? እሺ ልብስሽን ቀይሪ እንሄዳለን። ኬጅ ውስጥ ያለሽ እንደዚህ ከባድ ነው። አይ ነበር እዚህ እንደዚህ አንገቴ እንደዚህ ሆነና ምናምን ነው እንደዚህ ቃል ተፋብኝ። እሺ ብለው ስለቀጠሩሽ ነው ደስ ያላለሽ? ኧረ እኔ ደስ ብሎኛል። አንተ እና ታዲያ ለፊትሽን ጣልሽው። እኔ አንድ ቦታ ልውሰድሽ፣ ትወጂዋለሽ። በጣም የሚያምረው ወደድሽው? በጣም እኔ የምለው ቆይ ከአዲስ አበባ ድረስ አባሮ እዚህ ሸንኮራ ማሳ ውስጥ የከተተሽ ማን ነው? ሌላ ጊዜ ብናገር ይሻላል። አሁን ያችን ዘፈን ዝፈንልኝ። ሻት ሾ
ትናንት ከልጅቷ ጋር እየወጡ ከልጅቷ ጋር ሁሉንም ነገር ገልቹ ሰምቷል። ምን ሆነ የሰማው? አብራ ስላለችው ልጅ እያደረጋችሁ ያላችሁትን ሁሉንም ነገር እናውቃለን። እሺ እና ምን ይሁን? ምንም ቢሆን እኮ እጮኛ ያለ ሰው ነህ አይደል? ስለዚህ ሌላ ነገር ከመፈጠሩ በፊት ልጅቷ ይሄን ከተማ ለቃ እንድትሄድ አድርግ። አለበለዚያ አንድ ነገር ልንገር፣ እኔ በህይወት እስካለሁ ድረስ አይደለም ከከተማ ልትወጣ ቀርቶ እንደፈለገች እንድትሆን ማንም አይከለክላት። ማንም እሱን አሳያለሁ። መጀመሪያ ሬሳዬ ላይ ተራምደ መሄድ ይኖርብሃል። ቆይ አንተ ማስሎንክ እኔ ረብራለሁ። ለቃሌ ታማኝ አደራዬን የማልበላ ለእውነት እንድቆም ያድርጎ ያሳደገኝ የአባቴ ልጅ ነው። ልቀቀኝ! ምን ሆነ ነው? አሳመንከኝ እኮ እንዴ! ወይኔ ይቅርታ፣ አሳመንኩሽ? ያው ሰዎቹን ካየ በኋላ እኮ እንዳውሬ ተቀየርክ። አዎ ተቀየርኩ አይደለ? አንዳንዴ እንደዚህ ያደርገኛል። አትቀልድ፣ አትዋሽ። ችግር አለ አይደል? ረብራ። አሃ የምን ችግር አመጣሽ? በይ አሁን ቤላርስሽና የምሄድበት ጉዳይ አለ። የት ነው? እኔ የማላውቀው ቦታ ለመሄድ የቸኮልከው? ቆይ ደግሞ ያ አብሯቸው ቆሞ የነበረው ባለፈው ከልጅቷ ጋር ያየነው ነው አይደል? ምንም እንዳትዋሽ። ባለፈው አልናገርም ብላ አሁን ግን ካልነገርከኝ የትላችሁ ይኸውልሽ፣ ምንም አዲስ ነገር የለም። ግን የልጆቹ ሁኔታ ስላልተመቸኝ ጓደኞቼ ልሰበስብ ወደዛ ጠላ ቤት መሄድ ስላለብኝ ነው። ከዛ ስመለስ እናወራለን። ተግባባን? ተግባባን። ወደ ጠላ ቤቷ አብረን እንሄዳለን። ስለ ልጁም ስለ ልጅቷም የደበከኝ ነገር ሁሉ ትነግረኛለህ። እንግዲህ ዊንታ፣ ምንም ዊንታ የለም። ካልነገርከኝ የትም አልሄድም። እንደውም እንሂድ። ጠላ ቤቱ በዚህ ጋር ነው አይደል? ልጅቷ ፍቅረኛ የነበረች እንዳገባ ትፈልጋለች። እኔ ግን አልተስማማም። ልጁ ደግሞ ወንድሟ ነው፣ እንዳገባት ይፈልጋል። ይሄው ነው። አሁንስ ደስ አለሽ እንዴ? ምንድን ነው እንዲህ? ብቻ በድምፅ አድርጊዋ። ጠላቂቱ እኮ በዚህ ጋር ነው። አንተ ሂድን። ያልሄድም አካና ማን ይረብራ? ሀሳብሽን በአንድ ጊዜ ምን አስቀየረሽ? በቃ ጉዳዩ አንተን እንጂ እኔን አይመለከትማ። እሺ በቃ እንደዛ ከሆነ ቤላ ደርስሽና እንሄዳለን። ይኸውልህ ረብራ፣ ነገ ጠዋት እንገናኛለን። ያልከኝ ቦታ እንሄዳለን። ደህና ዋል። እሺ በቃ ቤላ ደርስሽና እንሄዳለን። ረብራ ለምን አትሆኝም? በቃ እኔ እኮ ህፃን ልጅ አይደለሁም። እንዳልፈልግም በቃ ራሴ እሄዳለሁ። እሺ በቃ ደርስሽና እንሄዳለን። እሺ በቃ አልፈልግም በቃ እሺ። ኧረ እባክህ አንተ ልጅ፣ ኧረ እባክህ አንዴ እንኳን ሰማኝ። አሁን በሰው ሀገር የት ብለህ ልትፈልጋት ነው የምትሄደው? ደግሞ አታገኛትም። ይኸውልሽ እህቴ፣ እግሬ አንዴ ከዚህ ሀገር ውጣ እንጂ አገኛታለሁ። ደግሞ ታይሽ አገኛታለሁ። እንደው በህይወትህ በዘመንህ አንድ ቀን እንኳን የኔን ምክር ስማ። እንደው ምን አለበት ዛሬ እንኳን እስቲ እሺ ብትላቸው። በፌስቡክ ላይ ከአንድ ወር በፊት የተነሳችው ፎቶ እዚሁ ናት። እንተይ አያት ያየሽ አልሄድሽም።
ምን ነው ችግር አለ እንዴ? ነበር ችግር ብቻ እነ ድሪባ ችግር ሊፈጥሩ እንዴ? ከነ ድሪባ ጋር ደግሞ ምን አገናኙት? ዊንታን ማሳደድ ጀምረዋል። ዊንታን እንዳትዋሽ። አንተ ልጅ ከዚህ ልጅ ጋር የሆነ ነገር አለ እንዴ? ምንድን ነው የምትዘባርቀው? እና ታዲያ ጥሩ፣ እንደዛ ከሆነ በእሷ ምክንያት ጦርነት ከሚፈጠር እኛም ችግር ውስጥ ከምንገባ እኑም ከከተማ ወጣ እንድትሄድ አደረገ። ለምንድን ነው ከተማ ለቅ የምትወጣው? የማንም ወጠጤ ስላለ ነው? እንደ ማንኛውም ሰው የመኖር መብት አላት። ይሁን ለረበረ የነተናኘ ቤተሰቦች ከገቡበት ነገሩ አይበርድም። ባይሆን ጊዜ ለመግዛት ከወንድሟ ጋር ተስማምቻለሁ ባለውና እሷ ከሄደች በኋላ ካልፈለክ ትተወዋል። አይ እንደዚያው አንዴ እሺ ካልኩ አልኩ። በራሴ ቆርጬ ነው የማደርገው። የማይናገረውን እንጠጡ። እኔም ላስብበት እስቲ። አሎ፣ መኪና ፈልጋለሁ። አዎ መጣሁልሽ ፍቅሬ። ረብራ እኔ እኮ ቅር ያለ ስለመሰለኝ ነው የመጣሁት። ምን ነው አጠፋው እንዴ? ይሄ ጥፋት ነው የምታወሪው? እንኳን መጣሽ። በይ እዚህ መጥቶ እምቢ ማለት ክልክል ነው። ጠጭ ጠጭ። ሰበብ ነው የምፈልግባቸው። በእኔ ምክንያት ነው የሚያወሩት እንደዚህ የሚሆኑት? እውነቱን ንገረኝ። ስለኔ ነው አይደል? ዊንታ ለአምስተኛ ጊዜ ነገርሽ። በአንቺ አይደለም። እሺ በተናኘ ምክንያት ነው? አትዋሽ። የወንድሙ አስተያየት እኮ ያስታውቃል። ይሁንልሽ፣ በእሷ ምክንያት ነው። በቃ በግድ ሊያጋቡ ነው የሚፈልጉት ማለት ነው? ለነገሩ አንተም ስትግደረደር እንጂ ትወዳታለህ። ብታገባት ደስ ይልሃል። እሷም በጣም ቆንጆ ናት። ባትወዳት ነበር የሚገርመኝ። በፊት በጣም ወዳት ነበር። አንድ ቀን ግን ከሆነች ጋር ጥግ ላይ ስትሳሳም ካየኋት በኋላ አስጠላች። ከውስጥ የወጣች ተውኳት። ዛሬ ታዲያ እንዴት መጣች? ይኸውልሽ ተናየ በጣም እልኸኛ ሴት ናት። ራሷ አምና ካልቶች በቀር ነገር ስትይዝም ስትጨቃጭቅም ሙጫ ነገር ናት። በዛ ላይ ወንድሟ የተሳካለት ፈረስ ነጋዴ ነው። በብር ታምናለች። ሃይስኩል እያለን ነበር ማገባት ለኝ ነበር። እኔም ምስኪን መስላኝ ቀረብኳት። ፍቅረኛ ሆነ። ዛሬም የመጣችው እርቅ ለማውረድ። ከዛ ትጋባላችሁ? ከየት እያመጣሽ ነው አንቺ ልጅ የምታወሪው? ኧረ እንዲሁ መሰለኝ። ለነገሩ እኔ ምን አገባኝ? ሽንት ይመጣ። ሽንት ቤቱ በዛ በኩል ነው። ቆይ እኔ ላሳይሽ። አይ ችግር የለውም። እኔ ራሴ ደርሼ እመጣለሁ። ወሬ ነው ጥድፊያ። እያደረገች ያለውን መጥፎ ተግባር ለነገራት። ያንተ መጥፎነት አለ ታያው ለሱ ትመለከታለህ። ዝም ብለህ በማያገባት የእሷ ማንነት ከየት እንደመጣች ይደርስበታል። ምንድነው መዘባርቀው? ያማ አያመኝም። አሁን ደግሞ ሊያገባ ከተዘጋጀ ሰው ጋር አሸሸ ገዳሚ እያለች እንደሆነ ነውሯን ነግራታለሁ። ልክን ያለፍ ካልመሰለህ እኔ ፊት ለፊት አለው ከሷ ላይ ውረድ። ቆይ አንተ ምን ነው የምትጨነቅላት? ሚስት ናት እንዴ? አዎ ሚስቴ ናት። ምን ታመጣለህ? እስኪ እበድና ጩህ ይውጣልህ። ለምንድን ነው የሚጮኸው የሚያብደው? አይመለከትህም። እዚህ ውስጥ አትግባ። ለምንድን ነው የማይመለከተኝ? እህቴ ነች። እህቴን አገባሻለሁ ብላ ባብለ ልቧን ከወሰድክ በኋላ ልትሸመጥጥ ያምርሃል እንዴ? ስለማታውቀው ነገር አዘባክ። ራሷ ናት በእኔ ላይ ደርባ ሌላ ሰው ጋር ሄደችው። አንተ ሰላቴ እንደዚህ መጥፎ ነገር አትናገር። ደህና ነህ አይደል? አልተጎዳህም አይደል? ሌላ ሆስፒታል እንሂድ። ኧረ ብራ አንቺ አትጨነቂ፣ ደህና ነኝ። ወይ
ወይኔ ቆይ ግን በእርግጫ ነው በቆንጭራ እንደዚህ ያደረጉኝ? ሲቀጥልባቸው እኮ ሸንኮራ አገዳ መሰለኝ ቆርጠው ሊጥሉኝ ነበር። አትቀልድ። ለእኔ ብለህ ነው አይደል እንደዚህ አይነት ነገር ውስጥ የገባው? ለእኔ ብላችሁ ነው አይደል? ዊንታ አንቺ እዚህ እስካለች ድረስ መደባደብ አይደለም ህይወቴንም ቢሆን እሰጣለሁ። የምን ለቅሶ ነው አሁን በዚህ ሰዓት ነው? ብራንዴ በጠረባ ጥለው ያደቀቁትን ጀርባዬን ህመም መርሳት ፈልጋለሁ እኔ። ባይሆን ሂሳቧን ወጣ ወጣ አድርገን አጋጭተን እንከፍላለን። እሺ በቃ እሷን ላስገባትና እንገባለን። እንዴ ለምን? ዛሬማ አብሬያችሁ ነው ማምሸት የምፈልገው፣ እንደውም በእኔ ወጪ። አይ መግባት አለብሽ። እስኪ በዚህ አጋጣሚ እንኳን ነፃነቴን ላውጅ። ታምነኛለህ ረብራ? ከትምህርት ቤት ውጭ አንድ ቀን ማምሽቼ እንደማላውቅ ዛሬ እንኳን ቀን ይውጣልኛል። ምሽጉስ ነበር እንዴ ብትኖሪው? እሺ ደግሞ አምሽቼ አላውቅም ብለሻል። ሊደር ብለሽ ደግሞ እንዳታስቸግሪ። እሺ እሱን እያየን እንጨምራለን። በቃሽ እንግባ። እኔም አንድ ቦታ ላይ ደውል። ምን ሀሳብ ይፈረዳል ነው? እነዚህ ሰዎች አንተ እንደዚህ ያደረጉ እሷን ምን ሊያደርጉ እንደሚችሉ አስብ። እውነትህን ነው ጉያ። ለተናኘ ቤተሰቦች ደውዬ የቤተሰብ ትውውቅን አድርግ ልበላቸው። እሺ ለዊንታ ቤት ዙኝታ ከምነግራት ደግሞ ነገ ጠዋት መነግራት ይሻላል። ቤተሰቦቼ በሴትነት ሰበብ፣ በልጅነት ሰበብ፣ በክብር በስንቱ ሰበብ አዲስ ነፃነቴ ነጠቅ አንድ ራስ ወዳድ አውቅልሻለሁ ባይ ሰው አፈቀርኩሽ፣ ወደድኩሽ፣ ከኔ በላይ ከኔ ውጪ ቀና ብለሽ እንዳታይ በሚል ሰበብ እኔን አሰቃይቶ ሰውን አስፈራርቶ ማንነቴን ነጥቆ ይኖረ። ግን እዚህ ከመጣ በኋላ ግን ረብራ ሙስ ረብራ አዲስ እንደተፈጠረ ሰው ህይወቴን እንደ አዲስ ሙስ መኖር ማጣጣም ጀመርኩ። ይሄ የሆነው ደግሞ አንተ ስላለህ ነው። ከአንተ ጋር ስሆን አታምነኝም። ሁሉ ነገር ቅልል ይላል። ከአንተ ጋር እዚህ ብኖር በጣም ነበር ደስ የሚለኝ። በይ አሁን እየመሸ ነው። ወደ ቤት እንሂዳ። ጉያን ቆይ ንጥራው እንዴ ቆይ ያ እነግርሻለሁ ያልከኝ ነገር ንገረኛ። ጓጓኝ እኮ ስለተናኝ ነው አይደለ እንዴ? አንቺ ሰክረሽ ማትረሽ በሰዓት ላፊ የሚወራ ወሬ አይደለም። አሁን ደግሞ ምን ፈለግሽ? ሁለት ቢራ ያዝና ባጃጅ ውስጥ አንድ ሁለት ቢራ ሁለት አይደለ? አሁን ነፃነት በዛብሽና መሸከም አቃተሻ?
ሄሎ ማይ። ይኸውልሽ የኔ ልጅ ያልሽን ጉዳይ ተሳክቷል። የምርሽን ነው? አዎ የኔ ልጅ በስተመጨረሻ ከዚህ አውሬ ልትገላገኝ ነው። ይኸውልሽ ልጄ ነገ በጠዋት 4 ሰዓት ላይ ወደ አዳማ ትሄጃለሽ። አግብቶ የሚወስድሽ ሰው በአጋጣሚ ነገ ጉዳይ ስላለው ወደ አዳማ ይሄዳል። አዳማ ምን እሰራለሁ? እዛው ተገናኝታችሁ ፎቶ እንድትነሱ ነው። አደራሽን የኔ ልጅ እንዳታልፍቺ። በስንት ትግል ያገኘነው እድል ነው። እሺ ማይ። በይ ደህና ደሪ። ደህና ደሪ ልጄ። እሺ አታስቢ። ደህና ደሪ። ምንድነው ግልጽ ወረራ? ምን ሆነሽ አንቺ? ምን ነው? እያለበስኩ ነበር። ራቁትን ነበር። ራቁት ምን? ማን ያወለቀብኝ? አንቺ ደግሞ አለ አይደል እንዴ? እኔ ደግሞ ያመመሽ መስሎኝ እኮ። ነይ ሻውን በደንብ አሉሽ። እንዲሁ እያለበሽኝ ቢነጋ ጥሩ ነበር። ምጠጋልሽ? አይበቃንም። ለካ ያ ምቀኛ ናዚ ነው የሰራው። ረብራ ነገ ጠዋት ላይ እንዳትሄድሽ። ናዝሬት ይዘኝ ትሄዳለህ። ምን ነው በሰላም? በሰላም እዛው ናዝሬት ስንሄድ እነግርሃለሁ። አሁን ግን ተኛ፣ ደክመዋል። እሺ እኔም የምነግርሽ ነገር አለ። አሁን ግቢና ተኝ፣ ያለበለዚያ ነገ ያምሻል። እሺ ተኛለሁ። ልጁስ ወይ እንታላይ ምን ነው ቀልቤን ገፈፍሻት? የምን ልጅ ነው? ረብራ ነው። አሃ ለዚህ ነው አልጋ ልብስ እዚህ ያገኘሁት። ረብራ እዚህ ያደረ ማለት ነው? አዎ እዚህ ነው ያደርኩት። ምን ነው አያት? አይ ሰስፔንስ ሆኖብኝ ነበር። ምን አልሽ? ሰስፔንስ ሆኖብኝ ነበር። መቼ ነው የሚሆነው ብዬ ሳስብ ነበር። ልቤ ተሰቀለ እኮ። ለምን ነው ልብሽ የሚሰቀለው? ለምን? አይ እንግዲህ ደግሞ ሳሳውነትሽ ማለቴ ልብስሽ ያምራል። አመሰግናለሁ። በጠዋት ሴት ሄደ ነው ቤት ደርሰህ መጣ እንዴ? አዎ አዳማ እንሄዳለን ስላልሽኝ እነ ጉያም ባጃጅ ሊቀበላቸው ነበር። ከከተማ ወጣ ብለዋል። በዚህ ብንሄድ ይከፋሻል እንዴ? ኧረ አይከፋኝም። በጣም ነው ደስ የሚለው። በቃ ቶሎ ለባብሼ ልምጣ። እዛ ስንደርስ ቁርስ እንበላለን። በዛው መንገድ ላይ ታለማምደኛለህ። እስከዛ እያሞቅ ጠብቀኝ።
ነገር ይፈልግ ይመስላል። ምን ረዳህ ነገር አለ? አዎ እባክህ ከመጣው ጀምሮ ያልዞርኩበት የለም። ከባለቤቴ ጋር ትንሽ አለመግባባት ተፈጥሮ ጥላኝ ወደዚህ መጣች እና አግኝቻት እንደው ይቅርታ እንኳን ካረገችልኝ። ማን ነው ስሟ? ዊንታ ትባላለች። ሚስቴ ናት። እዚህ እንደምትኖር ሰምቻለሁ። ካገናኛችሁ 10 ሺህ ብር ሚስት ናት? አዎ ሚስቴ ናት። ታውቃታላችኋል? አዎ። እና ቀጠለ ማለት የት ነው ያለችው? እንደው ምን አለ ብታሳይ። እዚሁ ቅርብ ነች። የት አለ ብሎ? ና እንሂድ፣ ና እናሳይ። የት ነው ሄደችው? እሺ እነግርሃለሁ። እሺ ጠዋት አዳማ ሄዳለች ስትል ነበር። አዳማ? እንሂድ ወደ አዳማ እንድረስባቸው። እናትህ ናቸው። ሰምተኸኛል? አዎ ተያት። ማዘር የሆነ መኪና ካልሰጠዋ በስተቀር መደወል አታውቅም። እኔ የምልሽ እስከ 6 እንመለሳለን አይደል? አዎ። ምን ነው ችግር አለ? አይ አርሜ እንግዳ ቀጥራለች፣ ለዛ ነው መመለስ ስላለብን። እንመለሳለን፣ ግን ትንሽ ቆይተን ብንዝናና ደስ ይለኝ ነበር። ሌላ ጊዜ እንዝናናለን። ላቁምልሽ፣ እዚህ ጋር ሱቅ አለ። የኔ ፍቅር ፍቅር ነው ያለው ጆሮዬ። ከኔ የትም ብትሄጂ አታመልጭኝም ብዬሻል ነበር። ግን ለምን ከኔ መደበቅ ፈለግሽ? በይ ነይ፣ አሁን ነይ ሰላም በይ። አካና ማለ ረብራ ምንድነው ነገሩ? ይንታ ፍሮድ ያልኩት ሆስፒታል ያልኩት እሱ ነው። በፈጠረ ልዳ ምን ያ ባላሲ ነው። አንተ ደግሞ ማን? እኔ ረብራ ነኝ። ረብራ እጁ ላይ ምንድነው? አሲድ ይታይሻል እንዴ? ሽጉጥ ያዘ። በእናትህ ይገላል። ሽጉጥ ረብራ የማይገባ ቦታ ስለተገኘ ደህና ስም ይተባል ተብሎ ግባ። በቃ አይዞሽ፣ ተረጋጊ። በቃ ምን ጠናዋል? ተረጋጊ። በዚህ ሁኔታሽ ከቀጠልሽ ትጥይኛለሽ። አይደለም ስለማታቆቁሩ ባትነዳው ኖሮ እኮ ይገልህ ነበር። ይሄው አልሞትኩም፣ አንቺም አልሞትሽም። ቀናችን አልደረሰም። ረብራ በጣም እንዴ! አንቺ ሰውየው ገጨሽ እንዴ? ነው እንዴ ከሞተር ላይ እንዴ? ተረጋጊ። እሺ በቃ እንዴ ላስብበት። እኔ ምንሽ ይሄ ሰውዬ ይሄኔ እኮ እግሩ ላይ ጎማ ቢያስቆጥም ዶሮ ጅቡቲ ይደርስ ነበር። ቆይ መኪናዋን አሲድ ደፋብሻለሁ ብሎ ነው እንደዚህ የሚያደርገው? ምን ልታደርግ ነው? ያዢ። ይሄ እግረኛና የሞተረኛ መንገድ ነው። በዚህ ጋር ብንገባ እዛ ጋር መቆማችን አይቀርም መልሰን እና ቆይሽ እና ምን ይሁን እና ያምልጡ። ለምን አያመልጡ ነው? እቤት ነው የሚሆኑት። እንደርስባቸዋለን። ወደ ቤት እንሂድ። በዚህ ጋር እንሂድ። ብታመልጠኝ ግን ካንተ ራስ አልወርድም። እሺ
ተመስገን አመለጥናቸው። አሁን ወዴት እንሄድ ነው? ወደ ቤት። ወደ ቤት? እዛ ቢመጣብንስ? ለምን ፖሊስ ጣቢያ እንሄድም? ፖሊስ ጣቢያ? ከአዲስ አበባ ምኑጥ የመጣ ሰውዬ እንዴት ነው ፖሊስ ጣቢያ ይዤሽ የሚሄድ? እዛ መጥቶ በቀላሉ እንዲወስድሽ ነው? ይኸውልሽ ለቤት እንደደረሰን ከመጡ መጡ፣ ካልመጡ ግን የሆነ የተደበቀ የአባቴ መሳሪያ ስላለ እሱን ይዘን እንጠፋለን። እሺ ወደ ገጠር እንዴት ቢንቀኝ ነው ሚስቴን የተጠጋው? ስለማያውቀኝ ማንም አልነገረውም ማለት ነው። እኔ እንጃ ማናገር ነበረባቸው። ቆይ ብቻ ላግኝ፣ ዋጋ ይከፍላታል። ወይኔ ሀብታሙ አንተ ምንድነው እጅ? ድጋሚ ሞክረኝና አሳያለሁ። በእጅ አይደለም በጥይቱ ነው አናትህን ማፈርስልህ። ደግሞ ከኋላ ካደሩ ምጀምሩ ምንም እንዳይሉ አደጋ አጋጥሟል። የምን አደጋ ነው ረቢና? ምን ነው ልጄ ደህና ናችሁ? እኛ ደህና ነን ሀርሜ። አንድ ሰው ሊገለን እያባረረ። ምን እያልክ ነው የኔ ልጅ? አዎ በጉተማ ሰውየው ከአዲስ አበባ ፖሊሶች አምልጦ ነው የመጣው። እሷንም እዚህ ድረስ መታ እንድትደበቅ ያደረጋት እሱ ነው። ካልሆነ ፖሊሶች ጋር እንደውላ። ሀርሜ ደውይላቸው ከመጡልሽ። ለእኔ ግን የአባኮል መሳሪያ ስጪ። እና ለሷ ብለህ ልትታኮስ ነው? ልታኮስ አይደለም ራሳችንን ልከላከል እኮ። አንተ ስለሷ ምን አገባ? ስለሷ ምን አገባ? አይታይሽም? ሰው ናት፣ ሴት ናት። ይታየኛል። ግን አንተ ማን ነው ወታደር ያደረገ? ተናይ ተረጋጊ መጀመሪያ። ሲቀጥል ደግሞ አቦ ቡልቻ ናቸው አደራ ብሎ ከአዲስ አበባ ድረስ የላኳት እና ደግሞ ጓደኛዬ ናት። ምንም ትሁን ምን እሷን ማዳን ግዴታዬ ነው። ጓደኛዬ? አዎ ጓደኛዬ ናት። ቆይ ጓደኛዬ ባትሆንስ እንዴ? አንቺ ሴት አይደለሽ እንዴ? የሆነ ቦታ ሄጄ ችግር ቢገጥመኝ ብለሽ አታስቢ? ሀርሜ መሳሪያውን ቶሎ ስጭኝና ከዚህ እንሂድላችሁ። በሉ እንደዛ ከሆነ እኛ ከዚህ እንሂድ። ከዚህ ከአሪ ጋር ምንም አታርጊ። አልሄድም። እዚህ የሚፈጠረውን ነገር ሳላይ አልሄድም። ቆይ ቤትን በምን አውቆ ነው የሚመጡት? እሱ ወንድምሽን ጠይቅ። በገንዘቡ የገዛ ተላላኪ ያደረጋቸው ሰዎች ናቸው ሰውየውን ጠቁሞ ቀኑ ሙሉ ሲያሳድዱ ነው ያሉት። ምን እያልክ ነው? እውነቱን ነው ወንድሜ? ማናቸው የኔ ጓደኞች? እነ ድሪባ ናቸው። እነ ድሪባ? አዎ እነ ድሪባ ናቸው። እንደ ሀብታም ጋቢና ቁጭ ብለው ለሰውየውን ቀኑ ሙሉ ሲጠቁሙት ይዋሉት። ንጹህ ከሆንክ ደውልና አስቁማቸው። ሀርሜ ጊዜ እየበላ ነው እኮ ለምንድን ነው ማሰጪኝ? ይሁን ተይው፣ ራስ ያመጣል። በቃ በይ እንሂድ። የምን መሄድ ነው? ደውልለት እንጂ ለጓደኛ። እውነታን ደውልላቸው። በዚህ ሰዓት ጥሎ መሄድ ተገቢ አይደለም። በል ደውልላቸው። ረቡ ልጄ ምንም እንዳትኛ፣ ምንም እንዳት ኦቦ ጉተማ ይቅርታ። እንግዲህ ጥለናችሁ ልንሄድ ነው። እኔ ምን ታንሂድ። ቆይ ረግራ፣ እነሱስ መርቶ ካመጡት እኮ እኛን ሰጠ። እነሱን አንድ ነገር ማድረግ አይቀርም። እውነትሽን ነው። እሺ ሀርሜ፣ ሰውየው ከመጣ እናንተ እንደሚያዥ አድርጎ ሊጠቀምባችሁ ስለሚችል ፖሊሶች እስኪመጡ ድረስ ጎረቤት ሄዳችሁ ተደበቁ። እሺ ኪያ፣ አንቺ ደግሞ የሚነድ ነገር ምናምን ካለ አጠፋፊ። እሺ። የምን ጎረቤት? እንደ የከፋ ነገርማ ካለ እኛ ቤት ሄደው ይቀመጣሉ። ምን ነው ዘመዶች አይደለንም እንዴ? አቦ ጉተማ አመሰግናለሁ። ሀርሜ አደራሽ። በሉ እናንተ ቶሎ ሂዱ። ውስጥ እጅና ተቀምጪ። እኔ ካላልኩ በስተቀር ፍጹም አይወስድሽም። ልጄ ተቀባባ፣ ተጠንቀቅ። እሺ። የኔ ፍቅር መጥቻለሁ። በሩን ክፈችዋ። ፍቅሬ ለምን የልጅ ጨዋታ ትጫወቻለሽ? ክፈችው እንጂ። የልጅ ጨዋታ የምትጫወተው አንተ ነህ። ስነ ስርዓትን ይዘህ ከዚህ በር ላይ አትሄድም? ምን አልክ አንተ? ራስ ላይ ችግር ከምታመጣ ለምን ወደምትሄድበት አትሄድም? ራስ ላይ ችግር ከምታመጣ ጥርስ ይልከፍ። አሁን የሚያስቆም ነው። ይህ እውነትን ጠብጭ። አንተ ራስ ላይ ችግር ከምታመጣ ቶሎ በሩን ክፈተውና እችን ልጅ አስወጣ። ያለዛ ግን እኔ ራሴ መጥቼ በሩን ከከፈት
ሳልገፋ አለቅም። ይህ ብቻውን አይደለም፣ ጋኔንን ታጥቆ ነው። ፈጣሪ እኔ እሱን ይዛል፣ አንተ ጋኔኖቹን ይዝ። ትሰማኛለህ? በማንኛውም ሰዓት ፖሊሶች ስለሚመጡብህ ከዚህ አካባቢ ብትጠፋ ይሻላል። የሰው ሚስት አፍነህ የታባ የምትገባ መስሎ። በቃ ይበቃል። እኔ ሚስት አይደለሁም። ሆኜም አላውቅም፣ መቼም አልሆንም። ሞቼ ሬሳዬን ታገባ ይሆናል እንጂ እኔን መቼም አታገኘኝም። አልቻልኩም። አሰቃየኝ አሰቃየኝ። ከኤሌመንተሪ ጀምሮ እኮ ነው ሲያሰቃየኝ የኖረው። በሱ ምክንያት ቤተሰቦቼ ተሰቃዩ። ህይወቴን ዝብርቅርቁ ወጣ። አሁን ደግሞ ትንሽ ኖርኩ ስል እንደ ታረሙት እየተከተለ ህይወቴን አበላሸው። አሰቃየኝ። የኔ ፍቅር ይቅርታ አድርጊልኝ። ላስከፋሽ ፈልጌ እኮ አይደለም። ታውቂያለሽ አይደል? እኔ ያለ አንቺ አያምርብኝም እኮ። አንቺ ለእኔ ብቻ ነው የተፈጠርሽው ማሬ። ዊንታ ዊንታ፣ ተነሽ ተነሽ፣ እና ሚገጭ ተነሽ ተነሽ፣ ክፈችው ዊንታ፣ ተነሽ 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 ተነሽ። ዊንታ፣ አንተ ሰውዬ እምቢ የምትል ከሆነ የያዝኩትን ሽጉጥ ጭንቅላት ላይ ነው አፈነዳው። ጭራሽ በሽጉጥ ማስፈራራት ጀመርክ? ተስፋ ሽጉጥ መያዝ አይደለም። እሺ እንካ፣ እነዚህ እንደመያዛቸው ይጠቅመዋል። ተናኝ ጋችሁ ክፈቱልኝ። ሄና ሄና ሄና፣ እህቴ ክፈችልኛ። ልፈትለት ነው። ያምሻል እንዴ? ብታስርሽ ነው እንዴ? ሰውየው ቆብድ ነው። ማንም ሰው እንዳይጠቀም፣ ማንም ሰው እንዳይጠቀም። ሾርባ አይደለኝ። ልጄን ውጪ ለሁለት ትቼ እዚህ መቀመጥ ይመስላል አላልኩ። አንዴ ታገሱኝና ካልሆነ እኔ ራሴ ይወጣል። በሩን ክፈቱ፣ አለበለዚያ የልጅ ዋጅ ነው። ሶስት ብቻ ቆጥራለሁ። አንድ ሁለት። እሺ በቃ እመጣለሁ። እውነትሽን ነው ፍቅሬ? አዎ በቃ ከአንተ ጋር እሄዳለሁ፣ ግን አንድም ሰው ማትነካ ከሆነ ነው። የእኔ ፍቅር እኔ አንቺን ብቻ ነው የምፈልገው። ማንንም ሰው አልነካም። ቃል እገባልሻለሁ። አንቺን ብቻ ነው የምፈልገው። እሺ በቃ የመጣው ነው። እርግጠኛ ነሽ? አዎ ተው፣ አያስፈልግም። አመሰግናለሁ። ምንም ህልም ቢሆንም አንድ ሳልነግር መሄድ የማልፈልገው ነገር አለ። እዚህ ብዙ ቆይቼ አንተን አግብቼ ልጆች ወልደን በደስታ መኖር አስብ ነበር፣ ግን አልሆነም። ይመስለኛል አንተ ጥሩ ሰው ስለሆንክ ጥሩ ህይወት ይኖርሃል። አመሰግናለሁ። መልካም ህይወት። ይቅርታ።
እባክህ መሳሪያውን ስጠኝ ልመልሰው። ሀርሚ ምንድን ነው የምትይ? ቢያንስ እድሌን በአቋራጭ እጄ ልሞክር። ፖሊሶቹስ? በቃ ዝም በይኝ፣ ተይኝ፣ በቃ ዝም በይኝ። አንቺ ለአብራ ደወልሽ? አዎ ደውዬለታለሁ፣ እየመጣ ነው ብሏል። እኛ ለፖሊሶች ማመልከት ነው ያለብን። መቼም አንዴ ይዟት ሄዷል። ልጁ ደግሞ ሲታይ ጥሩ ሰው ይመስላል። አንተ ደግሞ ከሱ በላይ ትጨነቅላት። በቃ አሁንስ በዛ። እፊት ለወንድም ስትል ራሷን አሳልፋ ሰጥታ እንዴት ደስ ይላታል ትለኝ። እዚህ ሰው ምን ሆኗል እንዴ? ጭንቅላቱን ለሸክም ብቻ እንዴ የሚጠቀመው? ሰውነቷ ሴትነቷ እንኳን ባይታይ እህት ስላለ አንድ ነገር እንደማድረግ ጭራሽ። እሺ ይቅርታ፣ በቴ ጉዳይ ተናድጄ። አሁን ይቅርታ ይቅርብኝና ና እንደርስላት፣ ነፃ እናውጣት። እኔም አለው አስገላይ መተት ተራንደት ትፈልጋል። ምንም ብትለኝ ይመጣል። አንተ ሁሌም ትክክል። እኔ ስላልሰማሁ ይቅርታ ማለት ምንም ሞራል የለኝም። ግን እባክህ አንዴ ብቻ እንድረዳ ፍቀድልኝ። አንዴ ድጋሚ ሊሸጠን ነው? ተው ረብራ፣ እንደዛ እኔ እንደዛሬ በራሴ ያፈርኩበትን ቀን አላስታውሰው። ሕፃን ልጅ በእኔ ምክንያት ሊሞት ሲል ነው ምን እየሰራው እንደነበር ያወቅሁት። እኔም ማሳዳት ልጅ ግን ራሷን አደጋ ላይ ጥላ ሕፃን ልጅ ስታተርፍ ነው ራሴን የጠላሁት። ጭንቅላቴም ልክ አልመሰለኝም። እስከዛሬው ይቅርታ አድርግልኝ። አሁን ግን እውነትህን ነው፣ እንድረስላት። እኔ ከዚህ ሰውዬ ጋር በቆየሁበት በአንድ ሰዓት ውስጥ ሲኦል ገብቼ ወጣሁ ነው የመሰለኝ። እቺ ልጅ አንድ ሳምንት ከሱ ጋር ከቆየች እመነኝ ረብራ በህይወት አታገኟትም። ናሽ እንሂድ። ገልቹ ለምን ቤት ገብታችሁ በፈረስ አትሄዱ? ቁጥራችሁን በዛ ይላል። አንቺ የፈለግሽበት እንሄዳለን። አዲስ አበባም ካልሽ ደስ እንዳለሽ፣ ክፍለ ሀገርም ካልሽ ደስ እንዳለሽ፣ ከኢትዮጵያ ውጭ ከሀገር ውጭም ካልሽ ደግሞ አንቺ ደስ እንዳለሽ እንደፈለግሽ። አባቴ በቂ ገንዘብ አስቀምጦልኛል። እባክህ ያሻን ቦታ እንሄዳለን። ሰላም እንዴት ናችሁ? ሰብስክራይብ እያደረጋችሁ ጠብቁ። እንደምትወዱት ተስፋ አለን። ባይ። ሰላም እንዴት ናቸው የዩቲዩብ ቻናል ተከታታዮቻችን? የደውል ምልክቱን ይጫኑ፣ ሰብስክራይብ አድርጋችሁ ጠብቁን። ሰብስክራይብ እያደረጋችሁ ተከታተሉን። እናመሰግናለን። ቀዳማይ ስቱዲዮ እኔ ከአንተ ምን እንደምፈልግ ታውቃለህ? ንገሪኝ ፍቅሬ፣ ምንድን ነው እሱ የምትፈልጊው? ተወኝ። ተወኝ። ህይወቴን ልኖርበት ተወኝ። እንደምትለው የምታፈቅረኝ ከሆነ ተወኝ። እስቲ ስለፈጠረህ ተወኝ። ምን መሰለሽ፣ እዚህ ምድር ላይ አንቺን እንደኔ የሚወድሽ የሚያፈቅርሽ ስለሌለ እኮ። እውነቴን ነው። አሁን እዚህ ጋር ሞትልኝ ብትኝ እሞትልሻለሁ። ግድ የለም፣ ሁሉም ነገር ቆይቶ ይገባሻል። ያን ጊዜ ምነው ጊዜ ያጠፋው ብለሽ ትቆጫለሽ፣ ይጸጸትሻል። ልክ እንደ ንግስት ነው ተንከባከቤ ማኖርሽ። ልጆቻችንን ደግሞ እንደ ልዑልና እንደ ልዕልት ነው ተቀማጥለው የሚያድጉት። እሺ የኔ ፍቅር። ምን ነው ማሪ፣ አመምሽ እንዴ? አላመመኝም፣ ዝም ብለህ ነዳ። እነዛ ደግሞ እነማን ናቸው? የረብራ ጓደኞች። ምን? የረብራ ጓደኞች? የዛ ውሻ? ምን ልታረግ? ማሪ፣ የተላኩበትን ዋጋ ከፍያቸው ላባራቸው እንጂ። ሽጉጡን ተወው፣ እኔ አልፈልግም እላቸዋለሁ። አንተ ብቻ በሰላም ወርዳ አናግራቸው። አይ ማሪ፣ በጣም የዋንሽ። እንዴት ነው 10 ሆነው ተሰብስበው መጥቶ እኔ በሰላም የማናግራቸው? ቆይ እንደው ምን እንደማደርግ ነው። ምን ልታረግ? ቀበቶሽ ነው አጥብቄ ቀበቶሽ ታያቸው፣ ጠራርጊያቸው ነው ማለት። እስቲ ወንድ የሆነ በፊት ለፊት ይቆማል።
ረበራ ምን ልታረግ ነው? ቆይ ሰውዬሽስ? እዚህ የተወሰነ ቀን ካቆዩት በኋላ እዛ ካሉት ጋር ተነጋግረው አዲስ አበባ ወስደው አሰሩት። ደስ አይልም? ነፃ ወጣሽ ማለት ነው? ደግሞ ከእስር ቤት ካላመለጠ አይዞሽ፣ እኔ ያለሁልሽ። እሺ የኔ ጀግና። ለእኔ እንደዚህ ሆነ ማየት በራሱ ትልቅ ነገር ነው። ረብራ ወደ ውጭ እኮ ልሄድ ነው። ወደ ውጭ? አግኝተሽ ነው? እስካሁንም እስክትነቃ ነበር የምጠብቀው። ቤተሰቦቼ የሆነውን ካዩ በኋላ ጉዞዬን በገንዘብ አመቻቹልኝ። አንቺ ተስማማሽ? መቼ ከእስር ቤት አምልጦ እንደሚወጣ እናውቅ። ቆይ የዛን ቀን ያልሽኝስ? አንተን አግብቼ ልጆች ወልጄ ነፃነቴን እያጣጣምኩ ከአንተ ጋር ብኖር ደስ ይለኝ ነበር። ግን አሁን የደረሰብን ካየሁ በኋላ በቤተሰቦቼ ሀሳብ ተስማማሁ። ነፃነት ለእኔ ቅንጦት እንጂ ስለፈለኩ የማገኘው ነገር እንዳልሆነ አወቅኩ። በእኔ ሰበብ ደግሞ ብዙ ሰው እንደሚጎዳ አስብኩ። አስበው እስኪ አሁን እዚህ ሳትነቃ ብትቀር ምን ነበር መሆነው? ታልታልቅሽ ነቅቻለሁ እኮ አልኩ። ደግሞ ያንቺ ጥፋት አይደለም። እኔ ፈልጌ ነው ሁሉም ነገር ያደረኩት። ለዚህ ብለሽ ያገኘሽውን ነፃነት እንድታጭ አልፈልግም። ያን ቀን ደግሞ ተናኝን ልታገባት ወስን እንደጠራሃቸው እንደተነሳም ልታገባ እንደወሰነች ነገረች። ከኔ ውሳኔ ጋርም ስለሄደ ደስ አለኝ። እውነታው ነው አይደል? እናቴ በጣም አዝናብኝ ስለነበር ማለት አትዋሽ። ለእኔ ብላ ያደረግከውን ሁሉ ሰምቻለሁ። ይሄ እኮ ከእኔና ከአንቺ ጋር አይገናኝ። ልዩነት ከሌለው አገባዋለሁ ብላ ድግስ ዝግጅቱን የጀመረችውን ተናኝን አልፈልግሽም ብለህ እኔን ታገባለህ? ንገረኝ። ሀብታሙ አይደለም አንድ ጋንታ ጦር ቢመጣ አካሌ
ብርታቴ የሆነ እንድጋፈጠው ትረዳኛለህ? ደስታውን አልችለውም ነበር፣ ግን የተናኘ ቤተሰቦች አሁን መሄድ አለብኝ። ቤተሰቦች ውጭ እየጠበቁ ነው። ረብራ ህይወቴን ሊነጥቀኝ እንጂ ህይወቱን የከፈለልኝ ሰው እስከዛሬ የለም። ካልሄድኩ ለሰርግ እደውላለሁ። እወድሃለሁ በጣም። መልካም ህይወት። ምነው ልጄ አልተነሳሽም እንዴ? ሰርግ ያልሽው ዛሬ አይደል እንዴ? ሾፌር እኮ ተዘጋጅቶ እየጠበቀሽ ነው። ምን ሆንሽ? አይ ዝም ብዬ ነው። ይኸው እያየሁሽ። ሰሞኑን ምን ነክቶሻል? እንዲሁ ስትነፈርቂ ነው የፈረምሽ። ትቻችሁ መሄደኝ ሳስብ ፍርሃት እያለኝ ሆድ እየባሰኝ ነው ማለት ነው። የሰው ሰርግ ነው የምትሄጂው? ሰርጉ ሳይሆን እዛ ሂጄ ረብራን ሳየው በወሰንኩት ውሳኔ እንዳልጸጸት ፈራሁ። ከልጁ ጋር ነገር አለሽ እንዴ? ነገር ሳይሆን ህይወቴን እንዴት መምራት እንዳለብኝ አሳይቶኛል። ለትክክለኛው ነገር ሀቀኛ መሆን ብቻ ብዙ ነገር ነግሮኛል። አይማይ ታይገባሽ ነገር እኮ ነው ዝም ብለሽ የምታስለፈልፊኝ። የፈራሽውን ነገር መች ነገርሽኝና ነው አይገባሽም የምትይኝ? ያው አይገባሽም። እንኳን እስካሁን የተናገርኩት ነገር ይቀርና እስከ ዛሬ የምለውም ነገር ገብቶሽ አያውቅም። ቢገባሽማ ኑሮ ይሄን ያህል ውሳኔ ለመውሰድ እስኪያቅተኝ ድረስ እንኳን ፈሪ አድርገሽ አታሳድጊኝም ነበር። የሚገባችሁ ቢሆን ኑሮ የእኛ መንገድ ብቻ ነው ትክክል ከሚለው ሀሳብ ወጣችሁ ራሴን እንደውን ትተውኝ ነበር። እንደዛ ቢሆን ኑሮ ደግሞ ገና ሃይስኩል እያለሁ አፈቀርኩሽ ወደድኩሽ ሲለኝ ቀርቤ በሀሳብ ያሸንፌ ሌላ ሰው አደርገው ነበር። የሱም ህይወት ጤነኛ ይሆን ነበር። እማዬ ሮክሲ ሳይሆን ያጣሁት ነገር የፈጠረብኝ ነገር ነው እንደዚህ የሚያደርገኝ ከሆነ እሺ ልጄ፣ ዋናው አንቺ ደህና መሆንሽ ነው። እንደዚህ እንደውም ደህና ሆኜ አላውቅም። አሁን መሄድ እችላለሁ? ግን እማዬ መኪናውን ራሴን የምነዳው እንዳጨቀጭቅኝ። በቃሽ ረግሽ ወይ አባይ እየሰማህን ነበር? አዎ። ታዲያ ለምን አልተቆጣሃት? ምን ብዬ ልቆጣት? እውነቱን እየተናገረች። ታዲያ የመኪናውን እንኳን እንዳትላትም ነበር? ታያት እስኪ፣ ቁጥጥሩ ይበቃታል።
የእውነት ግን ከዚህ በኋላ ትጠብቃታለህ? ምን ላለው አንቺም አላገባም አልሽ። እኔም በድንገላ ምን በወጣኝ። አንተ እኮ የለህም ልብ ካወቅ ይደል እንደሚሰማኝ ታውቂያለሽ። አንድ ቀን መጣ አብረን እንደምኖር ነው ማሰብ። አንቺ ግን በጣም ነው ያስገረምሽ። እንዴት እንዴ? ያን ሁሉ ወልህ ትተሽ እንደዚህ መሰለሽ? ምን ላድርግ? የአልሸነፍ ባይነትና የፍቅር ልዩነት ፍንትው ብሎ ተገለጠልኝ። የኔ መፈለግ ከፍቅር ሳይሆን ከእልህ መመንጨቱን ሳስብ እናንተ እርስ በራስ መስዋዕት ስትሆኑ ተረዳሁ። በጣም ይገርማል። ይህንን ከንፈርማ ጥላት ሄድ። ምንድን ነው? ድንገት የዊን ታጠራለች። እንዴት? በምን? ፍቅር እኮ እንደምትያዩ እንደምትነካኪውና እንደምታወሪውና ያፈቅርሽው ሰው ጠረን የምትቋደሽበታል አይደለም። አሁን ሆስፒታል ተኝቼ እንኳን በጠረኑ ስታደስ ጉልበቴ ሲበረታ ይሰማኝ ነበር። ዋው! ፍቅርን በዚህ መልኩ አይቼው አላውቅም። እኔም ሳፈቅር ነው እውነታውን የተረዳው። አላልኩሽም? እርግጠኛ ነበርኩኝ እንደምትመጣ። ኖ አይሆንም። እዚህ ጋር ሆነን አይታናለች ማለት ነው። ምን ፈለክ? አንቺን ይምጣ መምጣትሽን እስካሁን አላመንኩ። ውጪ እንድሄድሽ አስቤ ተስፋ ቆርጬ ነበር። ሰርግ ላይ ለመገኘት ብዬ አራዘምኩት እና የመጣሁት ስጦታ እንሰጥህ ነበር። ምንድን ነው? ሰርግ ላይ ስለማልኖር ካመጣሁት አይቀር ልስጥህ ብዬ ነው። ምንድን ነው የምትይው? ይምጣ ተሳስቶ አሳሳቱኝ። እሳቸው ፍቅራችሁን መቀጠሉን ስለማያውቁ ሰርግ የለም አሉኝ። እኔ ነኝ ያን እንዳገት እንደረድህ ወጥቼ ተዋርጄ የተመለሱ። ከዛ ድረስ መጥተሽ ምን ሰዓት ተመለሽ? ደግሞ እኮ ምንም እያደረግን አልነበረም። በአንቺ ምክንያት እኔና እሷ ደግሞ እህትና ወንድም ሆነናል። እንደዛ የተሳሳማችሁ እያወራችሁ አካና ማለ ያረብራ አይኔ ወጣው ውሸት። አንቺ ደግሞ ውሸት ለምደሽ መጣሽ። መቼስ ስትስም ማየት የለብኝም አይደል እንዴ? የእውነቱን አልተሳሳምንም። ቆሻሻ ልታነሳልኝ ነው የነካችኝ። ደግሞ እሷ እንኳን ለመሳም ብትፈልግ እኔ አልችልም። ምክንያቱም ወይንታ አንቺ ስትሄጂ እስትንፋሴን፣ ቀልቤን፣ ሁሉም ነገር ሰብስበሽ ይዘሽው ነው የሄድሽው። እውነቴን ነው። አንቺ ከሄድሽ ጊዜ ጀምሮ ሴትና ወንድ እንኳን በድምፅ ነው የምለየው። ሙች አያስቅም። ግን ህይወቴን ቅዠት አታርጊብኝና የእውነት ከምትሄጂበት ቀርተሽ ነው? አዎ ረብራ፣ ግን ለመወሰን ከአንተ በላይ ዞሮብኛል። አንተ ብቻህን አልነበረም የምትታየኝ። ነፃነቴም ከአንተ ጋር ሆኖ አሰቃየኝ። ይልቅ ረብራ፣ ከዚህ በላይ ሌላ የቅዠት ህይወት እንደማይኖረኝ ቃል ግባልኝ። የኔ ፍቅር፣ ከዚህ በኋላ አንቺ የኔ አካል ነሽ። አንቺ ከፈቀድሽልኝ አይደለም አንድ ሀብታሙ 1000 ሀብታሞች ይመጡ ከኔ ያስዱሽ። ፍቅራችን ለሰዎች የሚያስቀና ይሆናል። እሺ? አሁን በደረሰን ዜና በዛሬው ዕለት ታራሚዎችን ይዞ ሲጓዝ የነበረው ተሽከርካሪ በደረሰበት የመገልበጥ አደጋ በውስጡ የነበሩ 5 እስረኞች ማምለጣቸው ታውቋል። ከነዚህም መካከል ዊንታ የተባለችን ወጣት ሲያሳድድ የነበረው ሀብታሙ ረታ መሆኑ ተገልጿል። በመሆኑም ይህንን ታራሚ ያለበትን በመጠቆም ማህበረሰቡ ከፍተኛውን ትብብር እንዲያደርግ ማረሚያ ቤቱና ፖሊስ ጠይቋል። አካና ማለ ረብራ